በጣም ስሰማ ነው ያደግኩት። አንድ በል ስሰማ ነው ያደግኩት በል። ግን አሁን ሙስሊም ወንድሞቻችን ላይ ዘረኝነት በጣም ጥንብ ነው ሲባል ብዙ ቦታ እንሰማለን። ስለ ነብዩ አንስተው ብዙ ነገር ይናገራል። ግን አሁን በተናገርኩ ነገር ስራ ላይ ራሱ ማለት ነው ከሌላ ሃይማኖት ጋር ሆነው ራሱ ሙስሊም ወንድሞቻችን ነው ከሌላ ሃይማኖት ጋር ሲሆኑ አንተን ያገሉሃል። ሌላ በመሃላቸው ሙስሊም ሲያገኝ ምን ያደርጋሉ? ይሄ አኺራ ወንድሜ ነው እሱ ቢጠቀም እኔ ደረሰብኝ ነገር ስላለ ነው ይሄን የምናገርህ ማለት ነው። አንተ ሌላ ሃይማኖት ከሆን ከዛ ጋር ይሄ አኺራ ወንድሜ ነው እሱ ቢጠቀም ይሻላል እሱ እንትን የሚባል ነገር አለ። ይሄ ዘረኝነት አይደለም ወይ? ከዘረኝነት አያያዝም ወይ? ይሄ ዘረኛ አያስብልም? ነብዩን የጠሉት ነገር እነዚህ ሰዎች እያደረጉ አይደለም እንዴ? ምን ያደረጉ ነው ያልከኝ? ምን ያደረጉ ነው ያልከኝ? ሙስሊም ሆነው ይቅርታ ከርስማ ድገማት የመጨረሻው ብቻ ስራ ላይ ሆነ ማለት ነው። ስራ ላይ ሆነ ሌላ ሃይማኖት ሌላ ስራ ላይ ሆነ ቢዝነስ ዓለም ላይ ሆነ ሌላ ሃይማኖት ከነሱ ጋር የሚሰራ ከሆነ ማለት ነው ጥቅም ያለው ነገር የሆነ ነገር ካለ አይ ይሄ የአኺራ ወንድሜ ነው እሱ ቢጠቀም ይሻላል ብለው ወደዛ ነገር የሚያደርጉት ነገር አለ። እዚህ ጋር ግን በሐዲሱም በምኑም ብዙ ጊዜ የምንሰማው ዘረኝነት ጥንብ ናት እንደሆነ ነው። በጣም ብዙ ጊዜኛ የምንሰማው ማለት ነው። እነዚህ ሰዎች በምን አኳያ ነው እንዴት ነው እስቲ ይሄ ነገር ካሁን ጥያቄ አንድ ላይ እንድትመልስልኝ ነው። እሺ መልካም። በምድራዊ ጸጋ በተመለከተ ነገር አላህ Subhanahu Wa Ta'ala ማንንም አልመረጠም። አማኝ ሆኖ ድሃ የሆነ ሰው ሊኖር ይችላል። አያችሁ አላህ Subhanahu Wa Ta'ala የካደ ሰው ሆኖ ባለጸጋ ሊሆን ይችላል። ይሄ መበላለጫ ሚዛን አይደለም። አላህ አንዱን ሰጥቶ አንዱን የሚነሳ እንዳልሆነ ሁሉ እኛም እንዲሁ በዚህ በእምነታቸው ምክንያት አድርገን ሰዎችን በዚህ እንትን ማግለሉ ተገቢ አይደለም። የተቸገረ ከሆነ ሌላ እምነት ተከታይ አንድን መርዳት እንዳለብን እንዳውም ኢስላም ያስተምራል። አላህ በሱረቱል ሙምተሒና ላይ ሲናገር ምን አለ? ላ የንሃኩም አላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን ይላል። እነዚያ በእምነታችሁ ያልተዋጓችሁን በእምነታችሁ ምክንያት ያላሳደዷችሁን እነዚህን የሌላ እምነት ተከታዮች እኔ መልካም ብትውሉላቸው አልከለክላችሁም ብሏል። አያችሁ አይደል? ለዚህ እንዳውም መልካም መዋል እንዳለባቸው ነቢያችን ሰለላሁ ዐለይሂ ወሰለም አይሁድ ታሞ ሄደው ዘይረውታል፣ ቤቱ ሄደው ጠይቀውታል። ይህን ታውቃላችሁ ታሪኩ። ስለዚህ በእምነታቸው ምክንያት እነዚህን ሰዎች ከስራም ዓለም ይሁን ከምንም ማግለሉ ተገቢ አይደለም። ነገር ግን ኢስላምን ወይንም ሙስሊሞችን አዛ የሚያደርግ ከሆነ ያ ማለት በእምነታቸው ምክንያት የሚያንቋሽሽ የሚሳደብ የሚዘልፍ ከሆነ ወይንም ደግሞ እነርሱን ለመግደል የሚጥር ከሆነ ወይንም ለማሳደድ የሚያስር ከሆነ የዛኔ ካልሆነ በስተቀር ይህን ሰው እንዳውም መምከርና ወደ ፍትሁ እንዲመለስ ወደ መልካሙ እንዲመለስ ወደ ጥሩ እንዲመለስ ማድረግ እንጂ ሰላማዊ ሆኖ የራሱ ህይወት የሚኖረን ሰው ይሄ እንትን እንዲል እንዲቸገር ማድረግ እሺ ረዴት ወይንም ራሄል ቀጥይ፣ ተረኛ አንቺ ነሽ። እኔም ጠይቃ። እሺ አመሰግናለሁ ወንድም አለ። መልካም ቀን። አመሰግናለሁ። አይ እሺ አባ ምን አልሽኝ? ራሄል ቀጥይ። እና ለምንድን ነው የማትቀበሉት እናንተ? ምን አልሽኝ? እስኪ እንደገና ኢየሱስ እና መጽሐፍ ቅዱስ ላይ አምላክ ሰው ብቻ መሆኑ ተረዳለሁ። እሺ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ላይ በመጀመሪያ አምላክ ይኖረዋል ብለሽ ታምኛለሽ አንቺ? አምላክ አይኖረውም፣ ግን በገዛ ፍቃዱ መወለድ ይችላል።